ሰላም እንዴት ናችሁ? በዚህኛው ቪዲዮ ላይ ደግሞ ስለ ቡና ሰፕላይ ቼን የምናወራ ይሆናል። ቡና ኤክስፖርት ከመደረጉ በፊት ምን አይነት ፕሮሰሶችን ያልፋል፣ ቡናው ከየት ነው ሶርስ የሚደረገው፣ ሶርስ ካደረግን በኋላ ምን አይነት መንገዶችን አልፎ ነው ኤክስፖርት የምናደርገው የሚለውን ፕሮሰሱን እያንዳንዱን ፕሮሰስ ዲቴይሉ እናያለን ማለት ነው። እና ቡና ኤክስፖርት ስናደርግ የተለያዩ ዎች አሉ። ቡናን ከመጀመሪያው ጀምሮ ለምሳሌ ፋርመሮች አሉ። ፋርመሮች ደግሞ ከፋርመሮች የሚገዙ ደግሞ ፕሮዲሰሮች አሉ። ከፕሮዲሰሮች የሚገዙ ኤክስፖርተሮች አሉ። ከኤክስፖርተሮች የሚገዙ ኢምፖርተሮች አሉ። ከኢምፖርተሮች ደግሞ የሚገዙ ሮስተርስ አሉ። ከሮስተርስ ደግሞ የሚገዙ ካፌ ኦነሮች አሉ። ስለዚህ ይሄ ሰፕላይ ቼን ነው፣ የቡና ሰፕላይ ቼን ነው እና መጀመሪያ ፋርመሮች አሁን ኢትዮጵያ ውስጥ ትንንሽ ስሞል ኦርደር ፋርመሮች ናቸው ያሉት። ማለት ላንዳቸው በጣም ትንንሽ ነው፣ ትንሽ ላንድ ያላቸው ፋርመሮች ናቸው ያሉት እና ጊዜው ደርሶ የቡና መሰብሰቢያ ወቅት ሲደርስ፣ ለቀማ ወቅት ሲደርስ በኢትዮጵያ ከጥቅምት እስከ ጥር ድረስ ነው የቡና ሃርቨስቲንግ ሲዝኑ። እዛ ደረጃ ሲደርስ ቡናው ይለቀማል። ከተለቀመ በኋላ እነዛ ፋርመሮች ለፕሮዲሰሮች ቡናውን ይሸጣሉ ማለት ነው። ይሸጡላቸዋል በኪሎ። ከዛ በኋላ ከሸጡላቸው በኋላ እነዛ ፕሮዲሰሮች በፈለጉት መልኩ ያንን ቡና ፕሮዲስ ያደርጋሉ። ለምሳሌ ፕሮሰሶች አሉ፣ የተለያየ ፕሮሰሶች። ለምሳሌ አራቱ አይነት ፕሮሰሶች፣ ለምሳሌ ወሽድ ፕሮሰስ አለ፣ ናቹራል ፕሮሰስ አለ፣ ሴሚ ወሽድ ፕሮሰስ አለ እና ሀኒ ሴሚ ወሽድ ወይም ሀኒ እና ደግሞ አናሮቢክ የሚባል ፕሮሰስ አለ። ስለዚህ ያ ፕሮዲሰር በፈለገው መልኩ ያንን ቡና ያዘጋጃል። ዋሽንግ ስቴሽን ካለው የወሽድ ፕሮሰስን ያዘጋጃል። ናቹራል ፕሮሰስም አለ፣ ድራይ ሚል ካለው ናቹራል ፕሮሰስን ያዘጋጃል። ሴሚ ወሽድም አለ እና ደግሞ አናሮቢክም አለ። በዛ መልኩ ካዘጋጀ በኋላ ለኤክስፖርተሩ ነው የሚሸጥለት። በእርግጥ አንዳንድ ፕሮዲሰሮች ኤክስፖርተሮችም ናቸው አሉ። አሁን በደንብ ፕሮዲሰርም ኤክስፖርተርም እንትን ያላቸው ማለት ነው፣ ፍቃድ ያላቸው ራሳቸው ፕሮዲስ አድርገው ራሳቸው ኤክስፖርት ያደርጋሉ። ግን አንዳንዶቹ ፕሮዲሰሮች ለኤክስፖርተሮች ይሸጣሉ። ሲሸጡ በፊት በኢትዮጵያ ኮሞዲቲ ኤክስቼንጅ በኩል ነበር የሚሸጠው፣ ወይም ደግሞ ኢሴክስ የምንለው የኢትዮጵያ ምርት ገበያ ማለት ነው። በዛ በኩል ነበር የሚሸጡት ፕሮዲሰሮች ቡናቸውን ለኢትዮጵያ ምርት ገበያ ያስገባሉ። የኢትዮጵያ ምርት ገበያ ደግሞ በጨረታ አውጥቶ ማለት ነው ያን ቡና ለኤክስፖርተሮች፣ ከፍተኛ ዋጋ ላወጡ ኤክስፖርተሮች ይሸጣል ማለት ነው። በፊት ፕሮሰሱ እንደዛ ነበር። አሁን ግን ቨርቲካል ኢንተግሬሽን የሚባል ሲስተም አለ። ይሄ ቨርቲካል ኢንተግሬሽን ማለት በኤክስፖርተሩ እና ፕሮዲሰሩን ቀጥታ የሚያገናኝ ማለት ነው። ፕሮዲሰሩ ቀጥታ ለኤክስፖርተሩ መሸጥ ይችላል፣ ያለ ኢሴክስ መሀል ላይ ሳይገባበት ቀጥታ መሸጥ ይችላል ማለት ነው። ስለዚህ በዛ መልኩ ቡናቸውን ለኤክስፖርተሮች ይሸጣሉ፣ በቨርቲካል ኢንተግሬሽን መልኩ ማለት ነው። ከዛ ቨርቲካል ኢንተግሬሽን ቡናው ከተገዛ በኋላ እዛው ኳሊቲ ቼክ ይደረጋል። መጀመሪያ ቡናው ከመጫኑ በፊት አሁን ለምሳሌ ሐዋሳ ከሆነ ያለው ቡናው እዚህ አዲስ አበባ ከመምጣቱ በፊት እዛው ኳሊቲ ቼክ ይደረጋል። እዚህ ያለው ኤክስፖርተር በደረጃ አንድ ቡና ከሆነ መግዛት የሚፈልገው ያ ቡና ደረጃ አንድ መሆኑን እዛ ቼክ ይደረጋል። ቼክ ከተደረገ በኋላ ፊት ከሆነ ለደረጃ አንድ ወደዚህ እንዲመጣ ኤክስፖርተሩ ለቡናና ሻይ የሽኝት ደብዳቤ ያዘጋጃል ማለት ነው። ቡናው እንዲመጣለን የሚለውን ደብዳቤ ያዘጋጃል። ቨርቲካል ኢንተግሬሽን አታች ያደርጋል። ከዛ ውጪ ሴልስ ኮንትራክት አታች አድርጎ ለቡናና ሻይ ያስገባል። ከዛ በዛ መሰረት ቡና ወደ አዲስ አበባ ይመጣል። አዲስ አበባ ከመጣ በኋላ ኤክስፖርተሩ የሚያደርጋቸው ብዙ ፕሮሰሶች አሉ። ከነዛም ውስጥ የመጀመሪያው ባግማርክ ያዘጋጃል። ባግማርክ ማለት ቡናው ኢምፖርተሩ በዚህ መልኩ ሺፒንግ ኢንስትራክሽን ይልክልናል። ሲልክልን ቡና በዚህ መልኩ ነው እንዲዘጋጅልን የምንፈልገው ብለው ይልኩልናል። ስለዚህ በዚህ መልኩ ተዘጋጅቶ ፓክ ተደርጎ ነው እንዲላክልን የምንፈልገው፣ ፓኬጂንጉ ማለት ነው ይላሉ። ስለዚህ ፓኬጂንጉ ላይ የሚጻፉ ባግማርኮች አሉ። አይሲኦ ነምበር አለ፣ ሰርቲፊኬት ነምበር አለ፣ የባየሩ ካምፓኒ ወይም ደግሞ ኢምፖርተሩ ስም ሊገባ ይችላል፣ የኤክስፖርተሩ ስም አለ። በዛ መልኩ ባግማርኩን እናዘጋጃለን። ባግማርኩን ካዘጋጀን በኋላ ቡና ፕሮሰስ ይደረጋል፣ ክሊን ይደረጋል። አሁን ለምሳሌ ወሽድ ቡና ከሆነ ከነ ፓርችመንቱ ነው አዲስ አበባ የሚመጣ። የታጠበ ቡና ከገዛ ከነ ሸሚዙ አዲስ አበባ ይመጣል። እዚህ ነው ፕሮሰስ የምናደርገው ማለት ነው። ክሊን የሚደረገው ወይም ደግሞ የሚፈለፈለው ፓርችመንቱ እዚህ ነው። ስለዚህ ይፈለፈልና ፕሮሰስ ይደረጋል፣ ክሊን ይደረጋል። ከዛ ኤክስፖርተሩ ያንን ካዘጋጀው በኋላ ከዛም ውጪ ያ ቡና ፊት አንፊት መሆኑን እዚህ ቼክ ይደረጋል። ድጋሚ እዛ ቼክ የተደረገው እዚህ ቼክ ይደረጋል። ቡናና ሻይ ፊት አንፊት የሚል ሰርቲፊኬት ይሰጣናል ማለት ነው። ፊት ከሆነ የሚመጠን ከሆነ ለደረጃ ፊት የሚል ሰርቲፊኬት፣ የማይመጠን ከሆነ ደግሞ አንፊት የሚል ሰርቲፊኬት ይሰጠናል ማለት ነው። ስለዚህ እንደዛ ይሄንን ፕሮሰሶች ካለፈ በኋላ ክሊን ካስደረገ በኋላ ባግ ውስጥ ይከተታል።
እንትኑ ቡናው ባጉ በ60 ኬጂ ሊሆን ይችላል፣ አንዳንዱ ደግሞ 30 ኬጂ ሊሆን ይችላል። እንደ ባየሩ ፍላጎት ነው የሚዘጋጀው። ባጉ 60 ኬጂ እና 30 ኬጂ አለ። 60 ኬጂ አሁን ለምሳሌ አንድ ኮንቴነር ነው ባየሩ የሚፈልገው፣ አንድ ኮንቴነር ቡና ነው የሚፈልገው ካለ አንድ ኮንቴነር ውስጥ 320 ባግ ቡና 320 ባግ ይኖራል። ያ 320 ባግ በ60 ኬጂ ከሆነ 320 ባግ፣ በ30 ኬጂ ከሆነ ደግሞ 640 ባግ ይሆናል ማለት ነው። እና በዛ መልኩ ፓክ ከተደረገ በኋላ የአንድ ኮንቴነር ኬጂ 19200 አካባቢ ነው። በዛ መልኩ ከተዘጋጀ በኋላ ቡናው ይከተታል፣ ስታፍ ይደረጋል። ሁሉም ነገር ካለቀ በኋላ ለኢምፖርተር ይላክለታል። ኢምፖርተር ደግሞ ምንድነው ቡናውን ከኤክስፖርተር የሚገዛው አካል ኢምፖርተር ይባላል ማለት ነው። ወይም ደግሞ ኢንተርናሽናል ባየርስ የምንላቸው ኢምፖርተሮች ናቸው ማለት ነው። እነዚህ ኢምፖርተሮች ቡናውን ከገዙ በኋላ እነሱ ለሮስተርስ ይሸጣሉ ማለት ነው። ሮስተርስ ማለት ቡናውን የሚቆሉ ቆልተው ካፌ የራሳቸው ካፌ ሊኖራቸው ይችላል፣ ወይም ደግሞ ለካፌ ሰፕላይ ሊያደርጉ ይችላሉ። ስለዚህ እነዚህ ሮስተርስ ይባላሉ። ቡናውን ይቆሉና ያዘጋጁታል ማለት ነው። አንዳንድ ኢምፖርተሮች ደግሞ ትሬዲንግ ካምፓኒዎች ሊሆኑ ይችላሉ። በመሀል ከኛ ኢምፖርት ያደርጉና ለሌላ ባየር ይሸጡታል ማለት ነው። ከኛ ይገዛሉ፣ ከዛ ለሌላ ከስተመር ይሸጡታል ማለት ነው። ስለዚህ ይሄን ሰፕላይ ቼን በእነዚህ ሰፕላይ ቼኖች ውስጥ ብዙ አይነት ፕሮሰሶች ይካሄዳሉ። አሁን ለምሳሌ ቡናውን ለማዘጋጀት እንኳን እዚህ ክሊን ለማስደረግ የተለያየ ሌተሮችን ለቡና ናሽናል እናስገባለን። ሆራይዘን ከሆነ ፕሮሰሲንግ ሴንተራችን እዛ ሌተር እናስገባለን፣ ክሊን እንዲደረግ ባግ ማርክ እንዲሰራልን የተለያየ ሌተሮች ያስፈልጋሉ። እነሱ እናስገባለን። ከዛም ውጭ ፕሮሰሶቹ እነዚህ ናቸው። ግን እያንዳንዱ ዲቴል በሌላ ቪዲዮ መላ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁን ስለሆናችሁ አመሰግናለሁ። ሰብስክራይብ አድርጉ። ብዙ ቪዲዮችን ከዚህ በኋላ እሰራለሁ። ስለ ዶክመንቴሽንም የምትፈልጉ ከሆነ ማለት ኤክስፖርት መጀመር የምታስቡ ከሆነ እያንዳንዱ ነገር አውቃችሁ ትገቡበት ጥሩ ነው። ለምሳሌ ቡና ሲሆን ከባድ ነው ከሌላው ኮሚኒቲ አንጻር ቡና ሲሆን ከባድ ነው ለማግኘትም፣ ኢምፖርተር ለማግኘትም ከባድ ነው። እና ደግሞ እዚህ ያለውን ነገር ስንጀምረውም አውቀነው ብንጀምር ጥሩ ነው ማለት ነው።